ኒቆዲሞስ የዐቢይ ጾም ሰባተኛ ሳምንት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የዐቢይ ሰባተኛ ሳምንት። እንኳን ለዐቢይ ጾም ሰባተኛ ሳምንት ኒቆዲሞስ በሰላም በጤና አደረሰን አደረሳችሁ። ኒቆዲሞስ ቃሉ የግሪክ ሲሆን ድል ማድረግን ወይም አሸናፊነትን ያመለክታል። ኒቆዲሞስ ፈሪሳዊ ከአይሁድ አለቆችና መምህራን አንዱ ነው። በወንጌለ ዮሐንስ ምዕራፍ 3 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው እንደነበረና እርሱም በሌሊት ወደ ጌታችን መጥቶ እንደተማረም ተጠቅሷል። ዮሐንስ ምዕራፍ 1 ቁጥር 2። በአይሁድ አለቆች ፊትም ሕጋችን አስቀድሞ ሳይሰማ የሠራውንም ሳያውቅ በሰው ይፈርዳልን በማለት ስለ መድኃኔ ዓለም ክርስቶስ የተናገረው እርሱ ነው። እነርሱ ግን በክርስቶስ እግዚአብሔርነት ያመኑበትን ኦሪትን የማያውቁ ስሑታን እንደሆኑ ያስቡ ስለነበረ አንተም ደግሞ ከገሊላ ነህን? ከገሊላ ነቢይ እንደማይነሣ መርምርና እይ አሉት እንጂ አልተቀበሉትም። ዮሐንስ ምዕራፍ 7 ቁጥር 43 እስከ 52። ኒቆዲሞስ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የጌታችን ቅዱስ ሥጋ በንጹሕ በፍታ ገንዞ በአዲስ መቃብር ቀብሯል። ወንጌላዊው ቅዱስ ዮሐንስ ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስም መጣ። ቀብተውም የሚቀበርበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ እንዳለ ዮሐንስ ምዕራፍ 19 ቁጥር 39። በዚህም ኒቆዲሞስ ከምክረ አይሁድ ያልተቀላቀለ መሆኑ ይታወቃል። የሌሊት ተማሪው ኒቆዲሞስ የሌሊቱን ጊዜ ለትምህርት ለምን መረጠ? የሌሊት ተማሪው ኒቆዲሞስ ዮሐንስ 3:2 ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው በሌሊት ወደ ጌታ እየሄደ ይማር ነበረ። ኒቆዲሞስ ከቀኑ ክፍለ ጊዜ ይልቅ የሌሊቱን ጊዜ ለትምህርት ለምን መረጠ? 1. ኒቆዲሞስ መምህር ስለነበረ ስማር ሰዎች ቢያዩኝ ውዳሴ ከንቱ መምህር መባል ይቀርብኛል ብሎ ነው። እኛስ ዛሬ የዘላለም ሕይወት የሚሰጠንን ቅዱስ ቃል በትሕትና መማር ሲገባን ለምድራዊ ክብር ብለን በቀነ ጊዜያችን መማር ያልቻለን ስንቶቻችን ነን? ስለዚህ ቀነ ጊዜያችንን በአግባቡ ልንጠቀምበት ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለችና ዮሐንስ 9:4። 2. ኒቆዲሞስ የአይሁድ መምህር ስለነበረ እንዳያዩት ፈርቶ ሌሊት እየመጣ ይማር ነበረ። እኛስ ዛሬ ልባችን የተረዳነውን እውነት በግልጥ እንዳንፈጽም በፍራቻ በይሉኝታ የምንሰውር ስንቶቻችን ነን? ፍጹም ፍቅር ፍርሃት የለውም፣ ፍርሃት ቅጣት አለውና 1ኛ ዮሐንስ ምዕራፍ 4 ቁጥር 18። ፍርሃትን አስወግደን ለእውነት ልንቆም ይገባል። 3. ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተካተተ ስለሆነ በሙሉ ልቡ በማስተዋል ለመማርም ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ዛሬስ ስንቶቻችን ነን ቃሉን በማስተዋል ከልብ ሆነን የምንማር? የሰማነውን ቅዱስ ቃል በሕይወታችን ፍሬ እንዲያፈራ ቅዱስ ቃሉን ከልብ ሆነን በማስተዋል ልንሰማ ይገባናል። ቃሉን ሰምቶ የሚያስተውል ልብ በመልካም መሬት ተብሏል። በመልካም መሬት የተዘራውም ይህ ቃሉ ሰምቶ የሚያስተውል ነው። ማቴዎስ ምዕራፍ 13 ቁጥር 23። አንዳንዶቻችን ጸሎት እያደረግን እንኳን አንደበታችን የእግዚአብሔርን ቃል ይነዳል፣ ልባችን ሌላ ቦታ ግን ይንጎዳጎዳል። በማኅበርም እየጸለይን ልባችን ወደ ሌላ ቦታም ይሄዳል። 4. ሌሊት ጨለማ ነው፣ ብርሃን የለም። ይህም የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬስ ስንቶቻችን ነን ቅዱስ ቃሉን ስንሰማ በተአምኖ ኃጢአት በንስሐ ውስጥ ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ የማፍራት ዕድሉ ጠባብ ነው። ምክንያቱም በንስሐ ከልባችን ያልጸዱት
ክፉ ምኞቶች እንደ እሾህ ሆነው ያንቁታልና። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ማቴዎስ 14 ቁጥር 8 ተብሎ የተጻፈውም ለዚህ ነው። 5 ሌሊት የቆየው ኪዳን ወይም የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ እማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበረ። ብሉያት ከሐዲሳት ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። አንዳንዶች ዛሬ ብሉያትን ጭራሽ አያስፈልጉትም ሲሉን ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛው መንገድ ነው። ለዚህም ነው ጌታ ሲያስተምር እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ አታልፍም ማቴዎስ ምዕራፍ 5 ቁጥር 18 በማለት አበክሮ የተናገረው ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሎ እኛም ከሱ ተምረን ከልብ ካለቀሱም ባይጠፋምና ምን ሥራ ቢበዛብን ለቅዱስ ቃሉ ጊዜ አይጠፋምና ሕይወት ለሚገኝበት ትምህርት ጊዜ ልንሰጥ ይገባናል። በኒቆዲሞስ የሚነበበው ምስባክ። በኒቆዲሞስ የሚነበቡት የቅዳሴ ምንባባት ሮሜ ምዕራፍ 7 ቁጥር 1 እስከ 14 ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግን እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና፣ ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተጋድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተም ለሌላው ከሙታን ለተነሣው ለእርሱም ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኀጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እንግዲህ ምን እንላለን? ሕግ ኀጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኀጢአትን ባላወቅኩም ነበረ። ሕጉ አትመኝ ባላለ ምኞትን ባላወቅኩም ነበርና፣ ኀጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሠራብኝ። ኀጢአት ያለ ሕግ ሙት ነውና እኔም ድሮ ያለ ሕግ ሕያው ነበርኩ። ትእዛዝ በመጣች ጊዜ ግን ኀጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘኋት። ኀጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስና ጻድቅት በጎም ናት። እንግዲህ በጎ የሆነውን ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ኀጢአት ሆነ። ኀጢአትም በትእዛዝ ምክንያት ያለ ልክ ኀጢአተኛ ይሆን ዘንድ ኀጢአትም እንዲሆን ይገለጥም ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራም ነበረ። ሕግ መንፈሳዊ እንደሆነ እናውቃለንና፣ እኔ ግን ከኀጢአት በታች ልሁን የተሸጥኩ የሥጋ ነኝ። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 እስከ ፍጻሜው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛም እንወደዋለን። ማንም እግዚአብሔርን ወደዋለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለች። የሐዋርያት ሥራ ምዕራፍ 5 ቁጥር 34 እስከ ፍጻሜው። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ
ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎችም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸውም ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ሰሙትም። ሐዋርያትንም ወደ እነርሱ ጠርተው ገፏቸው፣ በኢየሱስ ስም እንዳይናገሩ አዝዘው ፈቷቸው። እነርሱም ስለ ስሙ ይናቁም ዘንድ የተገባቸው ሆነው ስለ ተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክም አይተውም ነበረ። ሐወፀኒ ሌሊተ ወፈተንኮ ለልብየ፣ በሌሊት ጎበኘኸኝ ልቦናዬንም ፈተንከው። አመከርከኒ ወኢትረከበ አመፃ በላዕሌየ፣ ፈተንከኝ በላዬ ምንም በደል አልተገኘም። ከመ ኢንብብ አፋየ ገብረ እጓለ እምህያው፣ ከመ ኢየንብብ አፈየ ግብረ እጓለ እምህያው። የሰው ልጅ ሥራዬን አፌን እንዳይናገር። ወንጌላዊው ቅዱስ ዮሐንስ ምዕራፍ 3 ቁጥር 1 እስከ 12። ለትንሣኤው በሰላም ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ